ብዙዎቻችን እንጠይቃለን፣ መልስ ግን እናጣለን። ዛሬ መልሱን ይዘውንልን መተናል። ያለ ችግር ነው። ስልካችን ሞላ እያል ብዙ ጊዜ እንቸገራለን። በተለይ አውዲዮም ቪዲዮም ሳይኖረው ውስጡ ብቻ ፉል እያለ ያስቸግረናል። መለው አልገባንም። እስኪ ዛሬ አንድ አፕሊኬሽን አሳያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ሰላማችሁ እንደ ምድር አሸዋ ይብዛ እያልኩኝ ዛሬ ለአይነቱ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። ምንድነው እንደኔ ስልካችሁ ያስቸገራችሁ ሰው በተለይ ኤዲቲንግ ለማድረግ ስትፈልጉ ከብከት ላይ ገብታችሁ ፋይላችሁን አስገብታችሁ ሁሉን ነገር አስተካክላችሁ የሚጠበቅባችሁን በሙሉ አስተካክላችሁ ቀጥታ ከብከትን ኤዲቲንግ ስትሉት ወይም ኢምፖርት አድርግልን ስትሉት ምንድነው የሚላችሁ? አይ ኢምፖርት ማድረግ አልችልም አስቀምጥላችኋለሁ ፉል ይላችኋል። እና ብዙ ጊዜ ፉል ፋይል ይላችኋል። እንደኔ የተቸገራችሁ ካላችሁ ዛሬ በአይነቱ ለየት ያለ ላሳያችሁ። አሁን የማሳያችሁ አንድ ሲስተም አለ። ጉግል አካውንታችሁ ላይ በሙሉ የሚያጠፋላችሁ አፕሊኬሽን አለ። እሱን አፕሊኬሽን በሌላ ቀን ይዤላችሁ እመጣለሁ። ለምሳሌ ተደጋጋሚ ፎቶ አውዲዮ ካለ አንዱን አስቀምጦ አንዱን የሚያጠፋላችሁ። ሌላ ደግሞ ፋይላችሁ ፉል እያለ ላስቸግራችሁ ደግሞ እናንተ የምታጠፉት ከምንድን ውስጥ ነው? አሁን ከስልካችሁ ከላይ ካሉ ማለት ነው ገብታችሁ ጋላሪ ውስጥ ታጠፋላችሁ። ከዛ በኋላ ደግሞ ፋይላችሁ ውስጥ ፋይላችሁን ታጠፋላችሁ ገብታችሁ። ከዛ በኋላ ኤዲቲንግ እንኳን ያደረጋችሁት ከብከት ላይ ራሱ መልሳችሁ አታገኙትም። ለምን? እናንተ ካላስቀምጣችሁ ወይም አልደልትም ካላላችሁ በስተቀር ቪዲዮ እንትናችሁ ብቻ ነው የሚቀመጠው። ሪከርዳችሁ ወይም ፎቶ ተጠቅማችሁ ከሆነ ፎቶ በሙሉ ይጠፋል። እና ፎቶ እና ምናምን ጠፍተው ምንድነው የሚቀመጠው? ሪከርዳችሁ እና ስቲከር ምናምን ያስቀምጣችሁት ካለ እሱ ደግሞ ተሳሳችሁ ከኤዲቲንግ ካረጋችሁት እሱ በጣም አደጋ አለው። ለዩቲዩብ ቻናላችሁ ያዘጋችኋል ማለት ነው። ስለዚህ ዛሬ ማሳያችሁ ምንድን ነው፣ እስኪ እንዴት ነው ካላችሁኝ፣ ለምሳሌ እኔ ፋይሌ ውስጥ ልግባ። እኔ አሁን ራሴ ፋይል ውስጥ ልግባ እና ፋይል ማንም ያውቃል መቼም የብዙ ነገር አውዲዮ፣ ቪዲዮ፣ የተለያዩ ሜሞሪ ቢቀመጥበት ቦታ ነው። ይሄው አሁን ይሄ ፉል ነው፣ እዩት፣ እንደምታዩት ማለት ነው ፉል ነው። አሁን ከነዚህ የምትፈልገው ምንም አይነት ነገር የለም። ይሄንን ምንድነው የማደርገው? አንዷን እጫንና ከላይ ኦል ድሌት የሚለው አለ አይደለ? እሱን ሙሉ ለሙሉ አስወግደዋለሁ፣ ድሌት አደርገዋለሁ። ከዛ የያዘብኝን ቦታ ይውልኝ ጥርግርግ አድርጌ ያስወጣሁት አንድ በሉ። ከዛ አሁን እመለስና የት ነው የምገባው መሰላችሁ? እመለስና አሁን ጋላሪ ውስጥ ነው የምገባው። አሁን ጋላሪ ውስጥ እነዚህ ሁሉ ተቀምጠዋል። አሁን እነዚህ ሁሉ የምፈልጋቸው ናቸው ወይም አይደሉም? እኔ የምፈልጋቸው አይደሉም። እነዚህ ሁሉ አልፈልጋቸውም። እንደዚህ እያንዳንዱ ዲሌት እላቸዋለሁ። ወይም 3ቱን 4ቱን የያዘውን ኦል ዲሌት የሚለውን ተጭኜ ዲሌት አልኩት። ይሄ ግን ይሄ ቪዲዮ አሁን እኔ ዲሌት ያደረኩት ከየት ነው? ከስልኬ ላይ ነው፣ ከውስጥ ግን አይደለም። አሁን ይሄ ውስጥ ቁጭ ብሎላችኋል። ውስጥ አሁን ፋይል ውስጥ እንግባና ላሳያችሁ። ይሄው ቪዲዮ የለውም እዚህ ጋር ደግሞ ኢሜጅም የለውም እንደምታዩት። እስኪ ቪዲዮም የለውም ተደልቷል። ከዛ ታች ጋር ኢሜጅ ስቶሬጅ የሚለው ጋር መጣሁ። ኢሜጅ ስቶሬጅ የሚለው መጣሁኝና እዚህ ጋር እያንዳንዷን ልቅምቅም አድርጌ ያችኋለሁኝ። አለው የለውም የሚለውን አያለሁ። እዚህ ጋር 00 ነው ሁሉም የሚያሳየው እና ከብከት ሁሉም 00 ናቸው የሚያሳዩት። 6 የሚላለ እስኪ ካለው እኔው ካሜራ ምናምን ሁሉም ነገር እስኪ ቴሌግራም ይላልና እኔው እስኪ ሁሉንም እያጣራን እያየን እንሂድ። ኦኬ ሁሉም አፕሊኬሽን የለውም እንዳላስረዝምባችሁ ቪዲዮውን እናንተ እንዲገባችሁ። ከዛ እንደዚህ ብዬ ወጣሁኝ። ቀጥታ ምንድን ነው የማደርገው? ሲቲንግ ውስጥ ነው የምገባው። ሲቲንግ ውስጥ ገብቼ እስኪ የያዘው ቴሌግራም ኢሞ የያዘውን ሁሉ ማየት አለብኝ። ስለዚህ ሲቲንግስ እንደዚህ ከፍ ታረጉትን አፕሊኬሽን የሚለው ጋር ትገባላችሁ። አፕሊኬሽን ከምትገቡ ስትገቡ እነዚህ ሁሉ አፖች ስልኬ ላይ አሉ። ይሄው እነዚህ ሁሉ አፖች ስልኬ ላይ አሉ። እነዚህ ሁሉ የራሳቸውን አሻራ ጥለዋል። የራሳቸውን እንግዲህ ይህን ሁሉ አፕ እዩት። ከዛ ቀጥታ እዚህ የመጀመሪያው አፕ አማዞን የሚለው ጋር አፕ ላይ ይገባሉ። ይህንን እፈልገዋለሁ አልፈልገውም። ኦልሬዲ የማልፈልገው ከሆነ የስልኬ አፕ ካልሆነ ሙሉ ለሙሉ ሪሙቭ ማድረግ ነው ያለብኝ። አሁን ይሄኔ ምን አድርጌዋለሁ መሰላችሁ? ክሊን ከች አድርጌዋለሁ። ክሊን ዳታ ከሆነ ሙሉ ለሙሉ ነው የሚጠፋው። ይሄ ሙሉ ለሙሉ ጠፋ ማለት የዚህን ፓስዋርድ እና ኢሜል ማወቅ አለብኝ። ፓስዋርዱን ካላወቅኩት ክሊን ዳታ አለው። ምክንያቱም ሙሉ ለሙሉ አፑ ከስልኬ ላይ ስለማይጠፋ፣ ነገር ግን ልገባ ስፈልግ ምንድን ነው የሚያደርገኝ? ፓስዋርድ አምጪ ይለኛል። ስለዚህ እኔ ስለማላውቀው ክሊን ዳታ ብቻ ነው ያደረኩት። አሁንም የምገባው ምንድን ነው ስቶሬጅ ውስጥ ነው። ሁለተኛው አፕ ላይ ስገባ አሁንም 0 ነው። ይሄንንም ክሊን አድርጌዋለሁ ከውስጥ ማለት ነው። እስኪ ክሊን ያደረግኳቸውን ወደ ታይ ላሳያችሁ።
እዚህ ጋር የምነግራችሁ ነገር ስታጠፉ ምንድነው ማድረግ ያለባችሁ እናንተ ክሊች ዳታና ክሊች ፋይላችሁን ማወቅ አለባችሁ። ክሊች ፋይላችሁ ከሆነ ፋይላችሁ ስቶሬጅ ውስጥ ያለውን ብቻ ነው የሚያጠፋላችሁ። ክሊች ዳታ ካረጋችሁስ ደግሞ ምንድነው የሚሆነው? ፓስዋርዱንም ኢሜይሉንም ማወቅ አለባችሁ። ያስገባችሁት በጎግል ነው የተጠቀማችሁት። በጎግል አካውንታችሁ ጎግል ከሆነ ኮንቲኒው ጎግል ትላላችሁ ይከፍትላችኋል። አለበለዚያ ቲክቶክም ሆነ ዋትሳፕም ሆነ ሌላም አፖች ከሆኑ በኋላ ይዘጋባችኋል። ስለዚህ እንዳይዘጋባችሁ ምንድነው ማድረግ ያለባችሁ? ክሊች ዳታና ክሊች ዳታና ክሊች ከእንትን ክሊች የሚለውን ማወቅ አለባችሁ። ስለዚህ እናንተ መጠቀም ያለባችሁ ክሊች ነው። ክሊች አሁን ይሄንን ተጠቅመን እናሳያችሁ። ለምሳሌ እዚህ ጋር አፕ የሚላለ ዳታ የሚላለ ክሊች የሚላለ ቶታል የሚላለ እኔ የምነካው ምንድነው ክሊች የሚለው ነው። ስለዚህ ታች ጋር መጥረጊያ የምትመስላለ ክሊች የምትለው ነገር አለው። በቃ አሁን ጠፋ። 0B ነው የሚለው ያያችሁት ነው 0B እንደሚል። ስለዚህ እንደዚህ ያደርጋችሁ ነው ስታጠፉ ማጥፋት ያለባችሁ። ፕሊዝ ፎከስ አድርጎ ስታጠፉ፣ ምክንያቱም ጉር ሰራችኝ እንዳትሉ ማለት ነው። እንደዚህ እያደረጋችሁ ሌሎችን አፖች ሙሉ ለሙሉ ተጠርጋችሁ ታወጣላችሁ። ምክንያቱም እነዚህ ተጠራቅሞ ስልካችሁን የያዘውን ጉድ ተመልከቱ። በተለይ ይሄ ፌስቡክ፣ ቲክቶክ ደግሞ ሌላ ምንድነው የምነግራችሁ? ቲክቶክ ላይ ስትገቡ እነዚህ የምታጠፏቸው አፖች እንደገና ቲክቶክ ላይ ልግባ ስትሉ ምንድነው የሚያደርግባችሁ? ቲክቶካችሁን እንደገና ኢሜይል እና ዳታ ይጠይቃችሁ። ኢሜይል እና ፓስዋርዳችሁን ይጠይቃችኋል። ስለዚህ ፓስዋርድን የማታውቁት ከሆነ ቲክቶካችሁንም ሆነ ምንም ነገር አትንኩ። ዝም ብላችሁ ባለበት ይቀመጥ ማለት ነው። ባለበት ይቀመጥ፣ አትነካኩት። ግን ክሊች ዳታ አድርጉ። ይሄም ክሊች ዳታ ሳይሆን ክሊች አድርጉት። ክሊች አደረጋችሁት ማለት ዳታው እንዳለ ሆኖ ምንም አይነት ኢሜይልን ፓስዋርድም ሳይጠይቃችሁ የያዘውን ግማሽ ለግማሽ ስፔስ እሱን ሪሙቭ ያደርግላችኋል። እሺ ቴሌግራም እና ኢሞን አሳይ ልትሉ ትችላችሁ። አሁን የምገባው ሴቲንግ ውስጥ ነው። እዚሁ ሴቲንግ ውስጥ ከዛ እንደዚህ ወደታች አድርጌ አፕ የሚለው ጋር ገባለሁ። አፕ የሚለው ጋር ገብቼ እኔ ቴሌግራም፣ ዋትሳፕ መጠቀምበት ስለሆነ ማጥፋት አልችልም። ስለዚህ ከብከት ራሱ አሁን ከብከት ብታዩ እኔ ከብከት ኤዲቲንግ የማደርገው በከብከት ነው። ይሄ በማስተር ማርክ አልችልበትም። በከብከት ነው ብዙ ጊዜ የምጠቀም። አሁን ከብከት ምንድነው 550 ይዞብኛል። 550 በጣም ሰፊ ነው። ስለዚህ ይሄን ምንድነው የማደርገው? እኔም በምን እንደከፈትኩት አላውቅም። በጎግል ልክፈተው በምን ልክፈተው? መጀመሪያ ስለከፈትኩት አይዶን ነው እኔ አላጠፋም። እንዳይጠፋብኝ ከስልኬ ጋር ስለምፈልግ ክሊኬች ነው የማደርገው። ነገር ግን በጣም ካቃተኝና ከአቅሜ በላይ ስልኬ እንትን ካለ ከዘጋብኝ ያው ክሊክ ዳታ አድርግና በኋላ ኢሜይሉን ወይም የሆነ ነገሩን ፈልጌ መክፈት አለብኝ ማለት ነው። ይሄ እንደዚህ እያደረጋችሁ ሙሉ ለሙሉ ታጠፉታላችሁ። እኔ ቪዲዮ እንዳይበዛባችሁ ብዬ ነው። ከውስጥ ማጠፋችሁ በጣም ብዙ አፖች አሉ። እነሱ ድርግምግማቸው ነው ማውጣው። ለምን ምንም አይጠቅሙም። ስልኬን እየሞሉ ፉል እያደረጉ ከላይ የምታዩአቸው አሁን ከላይ እነዚህ የሚገቡት በሙሉ ለኛ አይታየንም። ሹፉ እዚህ ጋር የምታያቸው በሙሉ እነዚህ የሚገቡት በሙሉ ስልካችን ውስጥ ነው እየገቡ የሚጠራቀሙት። እዩ ሳጠፋው ከላይ ራሱ ሹፉ ከላይ ከሳጠፋው ራሱ ምን ያህል ፐርሰንት እንዲያዙ ያሳውቃሉ። እዚህ ጋር ለምሳሌ ጎግል 9.99 ይዞብኛል። ይሄኛው 9.45 ይዞብኛል። 9.42 9.47 ይዞብኛል። እንግዲህ ይሄ ስልክ አሁን ይሄ ምን የምነግራችሁ ስልክ ይሄ ስልክ ማለት በብዛት የምጠቀምበት ስልክ አይደለም። ይሄ እንደዚህ ከሆነ ያኛው ተውት። ኤዲቲንግ ምንም ማድረግ አልቻልኩም። ትናንትና 2 ኤዲቲንግ ነው ምናምን አድርጌ ፋይሉን በሙሉ አጠፋብኝ። እውነት ሲያናድድ ከግማሽ ሰዓት በላይ ፈጅቼ ማለት ነው። ዛሬ እንደዚሁ ከእንቅልፍ የተነገፍ እንትን አረጋለሁ ኤዲቲንግ አረጋለሁ ብዬ ኤዲቲንግ አድርጌ ሁሉን ነገር ጨርሼ ፋይሉን ሙሉ ለሙሉ አጠፋብኝ። እንደገና ውስጥ ገብቼ ሌላ ፋይል ወስጄ እንደገና አሁንም እምቢ አለኝ። ሲያቀተኝ መጨረሻ ላይ ይሄን እስኪ ለኦዲየንሶቼ ልስራላችሁ እኔም ስላስቸገረ ብዬ ሰራሁላችሁ ማለት ነው። እንግዲህ ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ለጓደኞቻችሁ ሼር አድርጉ። ትጠቀሙበታላችሁ ብዬ አስባለሁኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ይሄን ቻናል ግን ላይክ፣ ሰብስክራይብ አድርጉት። ምክንያቱም በጣም አስተማሪና አዝናኝ የሆነ ነገር በጣም ለስልካችሁ የሚጠቅም ነገር ነው ማስተላለፍበት።